የአክሱም ስልጣኔ መዳከም በኢትዮጵያ ታሪክ ውስጥ አዲስ ምዕራፍ ከፈተ። ከሰሜኑ የጂኦፖለቲካዊ ውጥረትና የንግድ መስመሮች መዘጋት በኋላ የታሪክ ትኩረት ወደ ላስታ ተራሮች ተዛወረ። እዚህ ተራራማ ምድር ላይ የተነሱት የዛጉዌ ነገስታት ፖለቲካዊን ብቻ ሳይሆን ወጥ ድንጋይ ፈልፍሎ የመገንባት ጥበብ የዓለም ድንቅ እስከሚባል ደረጃ ደረሱት። በዛሬው ክፍላችን የዛጉዌ ስርወ መንግስት እንዴት ወደ ስልጣን መጣ? የአስተዳደር ስርዓቶችስ ምን ይመስሉ ነበር? የታላቁ ንጉስ ላሊበላ ድንቅ ጥበብ ለዓለም ያበረከተው ሚስጥርስ? በጥልቀት እንቃኛለን። በ10ኛው ክፍለ ዘመን አጋማሽ የአክሱም ማዕከላዊ መንግስት እየደከመ ሲመጣ ከአገው ብሔረሰብ የተወለዱ የጦር አበጋዞች እና መሪዎች አዲስ ኃይል ሆኖ ብቅ አሉ። ዛጉዌ ማለት የአገው ወገን ወይም የአገው ህዝብ ማለት ሲሆን ማዕከላቸውን ከሰሜኑ አክሱም ወደ ማዕከላዊ ላስታ አዛወሩ። ምንም እንኳ በኋላ የስርወ መንግስት ጸሐፍት የዛጉዌን ዘመን በልዩ ልዩ መንገድ ቢገልጹትም የታሪክ መረጃዎች ግን የዛጉዌ ነገስታት አገሪቱን በሰላም በሃይማኖታዊ ስነ ምግባርና በጠንካራ ስርዓት ያስተዳደሩ እንደነበሩ ይመሰክራሉ። የዛጉዌ ነገስታት ልዩ የሚያደርጋቸው ንጉስ ብቻ ሳይሆን መንፈሳዊ መሪዎችም በመሆናቸው ነው። እንደ ቅዱስ ይምርሃነ ክርስቶስ፣ ቅዱስ ሀርቤ እና ቅዱስ ላሊበላ ያሉት ነገስታት በቤተ ክርስቲያን ቅዱሳን ተብለው ከመጠራት ደርሰዋል። የእነሱ የአስተዳደር ፍልስፍና የተመሰረተው በፍትህና በመንፈሳዊ አገልግሎት ላይ ነበር። ማዕከላዊ መንግስታቸው ያጠናከሩት በጦር ኃይል ብቻ ሳይሆን ከህዝብ ጋር በነበራቸው መንፈሳዊና ባህላዊ ትስስር ነበር። በተጨማሪም ከውጭም ዓለም በልዩ ሁኔታ ከግብጽ፣ ከኢየሩሳሌም እና ከሜዲትራኒያን አገራት ጋር የነበራቸው ዲፕሎማሲያዊ እና የንግድ ግንኙነት አስቀጥለዋል። የዛጉዌ ስርወ መንግስት የታሪክ ዘውድ የሆነው የድንጋይ ውቅር ጥበብ ነው። ንጉስ ላሊበላ በ12ኛው ክፍለ ዘመን አዲሲቷን ኢየሩሳሌምን በኢትዮጵያ ምድር ለመገንባት ባሰበ ጊዜ የዓለምን የታሪክ ድንቅ ፈጠረ። እነዚህ አብያተ ክርስቲያን ከተራራ ድንጋይ ተፈልፍለው የታችኛው ክፍላቸው ሳይቀር ከአንድ ወጥ ድንጋይ የተሰሩ ናቸው። ይህ ደግሞ በዘመኑ የነበረውን ከፍተኛ የጂኦሜትሪ የኢንጂነሪንግና የስነ ህንፃ ጥበብ ያሳያል። ከአክሱም ትላልቅ ሐውልቶች ግንባታ የተወረሰው ጥበብ በዛጉዌ ዘመን ወደ ውስብስብና ውብ ህንፃዎች ተሸጋገረ። የዛጉዌ ስርወ መንግስት ለሁለት ክፍለ ዘመናት ያህል በጸና አገዛዝ በኪነ ህንፃና በሰላም አገሪቱን ከመራ በኋላ በ1270 ዓመተ ምህረት አካባቢ ስልጣኑን ለኢኮኖ አምላክና ለተመለሰው የሰለሞናዊ ስርወ መንግስት አስረከበ። በቀጣዩ ክፍላችን የዛጉዌን ስርወ መንግስት ተክቶ የተነሳውን የመካከለኛውን ዘመን የሰለሞናዊ ስርወ መንግስት መመለስንና የነገስታትን ዘላን የቤተ መንግስትን አስተዳደር በስፋት እንቃኛለን። በዛጉዌ ዘመን በድንጋይ ላይ የታነጸው ጥበብ የጥንታውያን አያቶቻችን ጥበብና እምነት ቁልጭ አድርጎ ያሳያል። ለመሆኑ በእነዚህ ድንቅ ህንጻዎች ውስጥ ይበልጥ ያስገረማችሁ ሚስጥር የትኛው ነው? አስተያየታችሁን በኮሜንት ላይ ጻፉልኝ። ላይክ እና ሼር በማድረግ የታሪካችን አምባሳደር ሁኑ። የሰለሞናዊ ስርወ መንግስትን ታሪክ ይዘን እስክንመለስ ድረስ ቸር ሰንብቱ።